አቤት ማን ጠራሽ? ማለቴ ማንንም ፈልገሽ ነው ቤት ተሳስተሽ ነው? አቶ አምነን ፈልጊው ነው። ታዲያ ምን ያስቆጣሻል? ቀስ ብለሽ አትናገሪም እንዴ? ይቺ ለመሞት አንዳሙ ሲቀራ ሴትዮ ምንድነው የምትለኝ? ወይዘሮ ዛራ። አቤት። ማን ነው በር ላይ ያለው? ጥቁር በጥቁር የለበሰች ሴት ነች። ታዲያ አስገቢያታ። አቶ አምነን እንዴት ነህ? ሰላም፣ እንዴት ነሽ? ሻይ ቦዩና። አያስፈልግም። ያው በደረቁ ከምናወራ ብዬ ነው። ደግሞም እዚህ ድረስ ስለመጣሽ አመሰግናለሁ። ምን መሰጋገንበት ጊዜ በጣም ገና። እባክሽ ፋይሉን ሰጪኝ። ልመና አንተን ከሚያክል ሰው አይጠበቅም። ወይ ካልሆነ ለምን ነገሮችን በፍልሚያ ታደርጋቸው? የለበስነው ልብስ እኮ መለኪያችን አይደለም። ማንም ሰው በልቡ እንጂ በልብሱ አያስብም። ልብና ልብስ ይለያያል እያልከኝ? እንደዛ ለማለት ፈልጌ አይደለም። አሁን እየኖርኩት ያለው ህይወት አይደለም የኔ ማንነት። አቶ አምነን በድጋሚ እንደምንገናኝ ተስፋ አደርጋለሁ። ካታሊና አልጨረስንም እኮ ወዴት ነው የምትሄጂው? የሆነ ሰዓት ላይ አክስቴ ሲማ ወደ እናት ዛራ ትሄድና ሁሉንም ነገር ትጠይቃታለች። ለምንድነው ስለ ቤሊ እንደዚህ የሚወራው? ቤሊን ምን አይነት ሰው ናት ብላ ሁሉንም ትጠይቃታለች። እና ዛራም ታዲያ ቤሊን መጥፎ ልጅ ናት፣ እንደ ልጅ ነው ማያት፣ እዚህ ቤት ውስጥ ላሉት ሰዎች በሙሉ ጥሩ የምታስብና አስተዋይ ልጅ ናት ብላ ትነግራታለች። እና ሲማ ግን ከጄሪ የሰማችው ነገር ስለጠራጠራት ደጋግማ ትጠይቃታለች። እሷም ሁሉም እንደሚቀኑባት ትነግራታለች። ወዲያውኑ ሜርሲ ትመጣና አራራ አብራችሁ ቁጭ ብላችኋል፣ ጓደኝነት በጣም ነው የሚያምርባችሁ ትላለች። ከዛም እናት ዛራ አዎ ምን ነው ቅናሽ እንዴ ትላታለች። እናት ሲማም አይዞሽ አትቅኝ፣ ለማንኛውም አንቺ አያገባሽም፣ ስለዚህ ከዚህ ጥለሽ ልምትጂ ጥሩ ነው ትላታለች። ሜርሲም አይ እንዲሁ ደስ ስላለኝ ነው እንጂ ሌላ የለም ብላ በጣም በንዴትና በተበሳጨ ሰው ፊት ሆና ቦታውን ጥላ ትሄዳለች። ያም የሆነበት ምክንያት ምን እየተፈጠረና ምን እየተካሄደ እንደሆነ ለማጣራት አስባ ስለነበረ ነው። እናም ቦታውን ወዲያውኑ ለቃ ትሄዳለች እና የጀመሩትን ይጨርሳሉ። ዛራም ሁሉንም ጥሩ ነገሮች ስለ ቤሊን ትነግራትና ሴማም ይገባታል ሁሉ ነገር። ወዲያውም አምነን በንዴት ሆኖ ወደ ይፈን ወደ ነበረችበት ቤት ይሄድና ክላስ ውስጥ ሲገባ ቁጭ ብሎ ያገኘዋል ሙስጠፋ። አንተ ነበር ካብራት የነበርከው? አንተ አገዛታላ ንገረኝ ብሎ ሲያፋጥጠው እሱም እውነቴን ነው ምንም ማውቀው ነገር የለም እኔንም ተጠቅማብኝ ነው እንጂ አብሬያት አልሆንም ነበር ይለዋል። የዚህም ሰዓት አምነን ይረጋጋና ይቀመጣል። ከዛም ሁሉንም ይነግረዋል። ራስ ሰዓት ላይም አብረን ተቀምጠን እያለ ይሄዳል ያለችው አውቃ እኔን ከጨዋታው ለማስወጣት ነው፣ እኔ ካወኩ ስለምናገርባት እንጂ እኔ ላይ ተጠቅማብኝ ነው ብሎ ለአምነን ይነግረዋል። አምነንም እኔ ላይ እንደተጫወተች እንደማትቀር ታያለች፣ ቤተሰብ እንደበጠበጠች ሁሉ ነገሯን ሁሉ ነጥቃታለሁ፣ እኔን ስላላወቀች ነው አለዋል። የዚህ ሰዓት ሙስጠፋም እኔ ከጎንህ ነኝ፣ አብረናት እንፈልጋለን፣ መጥፎ ሴት እንደሆነች አውቃለሁ፣ ነገር ግን እድሉን ስላላገኘው ነበረ፣ አሁን ላይ አብሬህ ለመፈለግ ዝግጁ ነኝ ይለዋል። አምነንም ያስጠነቅቀውና እዚህ ነገር ውስጥ ካለህ ግን አለቀህም ነግሬሃለሁ ብሎ ያሳስበዋል። የዛም ሰዓት ሙስጠፋ እንደሌለበት ይምልለትና አምነን በንዴትና በቁጣ ውስጥ ሆኖ ተነስቶ ጥሎት ይሄዳል ማለት ነው። ይህ ሚስጥር ወጣበት ማለት ከሱ እንደማይተርፍ ስለሚያውቅ ሙስጠፋ በጣም ይደነግጣል። እሱም ከሄደ በኋላ ጭንቅላቱን ይዞ ይታያል ማለት ነው። በሌላ በኩል ደግሞ አምነን ቤት ውስጥ እየተንጎዳጎደ እያለ እና ማን ወይም አያት ሴማን ያገኛታል። አያት ሴማም ምን ሆነ ነው ብላ ትጠይቀዋለች፣ ታፋጥጠዋለች። እሱ ግን ነገሩን በጊዜው ለመናገር ፈቃደኛ አልነበረም። ነገረኝ ብላ ስትጨቀጭቀው ነገሮችን ሁሉ ካረኩ በኋላ እነግርሻለሁ ይላታል። ነገር ግን እሷ ስለማትሰማው ይዛው ወደ ክፍሏ ትገባ ሁሉንም ነገር ትጠይቀዋለች። የዚህ ሰዓት ላይ አምነንም እኔ መጥፎ ሰው ነኝ እንዴ ንገረኝ ብሎ ያፋጥጣታል። ምን ማለት ነው አንተ እንዴት ነው መጥፎ ልጅ የምትሆነው ብላ እሷ ስትመልስለት አምነን ደግሞ
ብዙ ነገሮች ተፈጥረዋል። በተለይ ደግሞ ሲፈን እኛ ቤት ውስጥ የነበረችው ሰላይ እንደሆነችና ቤተሰባችንን ስታተራምስ የነበረችው እሷ እንደሆነች ደርሼባታለሁ ይላታል። የዚህ ሰዓት አሃ እኔ ምን እንደሆንኩኝ ያላወቀችማ አሁን ገና ማየን ጨዋታ ጀመረች ብላ አያትየው ስተወራና ነገሩን እሷ እንደምታስተካክል ስትነግረው ይመለከታል። አምነን ግን ሁሉንም ሊቀበል አልቻለም። በተጨማሪም ድርጅት ውስጥ ያጠፋውን ሁሉ ሜሊክ እንደሆነና እሱንም እንዳስወገደ ይነግራታል። የዚህ ሰዓት ላይ አንተ ከመቼ ወዲህ ነው ነፍሰ ገዳይ የሆንከው ብላ እሷ ትቆጣዋለች። እሱም በቃ ራሴ መቆጣጠር አልቻልኩ ነበር ይላታል። እሷም ቢሆንም ይህ የአምነን ባህሪ አይደለም፣ በዚህ መቀጠል የለብህም፣ ለማንኛውም የተቀበርከው ስትለው እሷም ማንም የማያይበት ቦታ ከማምነው ሰው ጋር ሆኜ አብሬ ሄጄ ቀብሬያለሁ ይላታል። ማንን ሰው ታምናለህ? ለምን ብለህ ታምናለህ? ብላ እሱም እንዳይከዳህ ብላ ታስጠነቅቀዋለች። እሱም እንደማይከዳኝ ተስፋ አደርጋለሁ፣ ይከዳኛል ብዬ አልጠበቅም ይላታል። ከዛም ከአምነን ጋር ይለያያሉ። ወዲያውም ደግሞ ቃል ወደ ሳሎን ይገባል። ሳሎንም ሲገባ ያገኛት ሜርሲ ነበር። ሜርሲ ቁጭ ብላ የሱን ሁኔታ እያየች ታሾፉበታለች። የመታችውም ሴት እንደሆነች ታውቃለችና ቃልም ሴት ልጅ አትመታም ብዬ ነው እንጂ አሳያት ነበር፣ በመስሪያ ቤት ነገር ነው እንደዚህ ሆንኩት ብሎ ሲናገር እሷም ታስታውቃለህ ለእሷ ብላ አዝነላት እንደሆነ እያለች ትፎግሯለች። እሱም ለማንኛውም ከሴት ጋር እንደዚህ መሳፈጥ ስለማይመቸኝ ብሎ ስለሱ መጥፎ ነገር ስለ ራሱ ጥሩ ነገር ይሞክራል። እሷ ምንም እያሾፈችበት ቢሆን እሱ አልገባውም ነበር። እናም አንዳንድ ቃላቶችን ይነጋግራሉ። እናም ለድርጅቴና ለአምነን ዋሽ ነኝ እያለ ሲያወራ እንመለከተዋለን። ከዛም ከደቂቃዎች በኋላ አምነን ጋር ፋይሎቹን በሙሉ የሰረቀችው ልጅ ስትመጣና እሷን ሄዶ ሲያገኛት ያሳየናል። ለማንኛውም መልካም ጊዜ ሆነላችሁ። በቀጣይ ክፍል እንገናኛለን።